ኧረ በቃ ኧረ ሜሲዬ በቃ እንዴ ይሽ እንደ አዲስ ተወለደ ደግሞ ሆኖ ህሊና ከሌለህ ማለት ነው ብለው ህሊና ከሌለ እኔ እወድሃለሁ በጣም ነው የማከብርህ ታውቃለህ። ህሊና ከሌለ ግን ይሄን ወንጀል ብለው በቃ አንተ ብሶበት አልመጣም ብሶበት እስከ ዛሬ እኔ እኮ በቃ ድምጿን ስታጠፋፋ ጉልበቷን ስትቆጥ ምናምን ገብቶኛል። ግን በእንደዚህ አይነት መንገድ አይሆንም። ገብቷል። እግር ኳስ ፍትሃዊ መሆን አለባት። ሜሲ ሊጨርቅ ነው አንተ ዝም አስባለው በቃ እንዳለ ዝም አስባለው። ፒፕሉን ዝምን ያስባለው ማን እንዴ ትልቅ ታሪክ ነው የሰራው። በቃ ያለ ፔናልቲ ሃትሪክ መስራት አይችልም የሚሉላ ጫጫታ ነበረ። ጸጥ ረጭ ድርግምግም ምን ያደረገው በቃ 3 ከፔናልቲ ውጪ በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል። በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 ዓመቱ። ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 ዓመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል። ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል። በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሠ ነገሥት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ። ቃል የለኝም እናቴ ትሙት። እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት ሰዓት 8 ሰዓት 9 ሰዓት አያዋለሁ። ምክንያቱም የሚያሳፍረኝ ንጉሥ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ። እኔ አልቻልኩም። አረ ሜሲ ምንድነው እየሰራ ያለው? ምንድነው እያደረገ ያለው? ሃትሪክ ሰራ። በመጀመሪያው ጨዋታ ሃትሪክ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ሲባል ይሄው በቃ አድርጎ አያውቅም የሚባለውን ነገር ሁሉ ያደርጋል። የዓለም ዋንጫው የምንጊዜም ኮከብ ጎል አግቢ ሆነ። 17 ጎል ከክሎዝ ጋር ተጋራ። ወይኔ ደግሞ ምን አይነት ጎል ያገባው! አረ ሊዮኔል ሜሲ በቃ በማርያም በቃ አምነናል። ትችላለህ፣ ይበቃሃል። እንኳን አልተኛው። ወይኔ ዛሬ በተኛ የሚጸጸተኝ ጸጸት። የተኛችሁ እግር ኳስ ተመልካቾች ግን ማለት ነው በቃ በጣም ነው የምታሳዝኑት። ኮፒ ሊንኩ ይረገጥ። ወይኔ ዛሬ ዓለም ነው። ዛሬ ዚዳን ሜሲ ሃትሪክ ሲሰራ ቁጭ ብሎ ሲመለከት አይተሃል። የገዛ ልጁ ላይ ነበር ሃትሪኩ ሲሰራ የነበረው። ሜሲ በ19 ዓመቱ የመጀመሪያ ሃትሪኩን ሪያል ማድሪድ ላይ ነበር የሰራው። ዚዳን ገና ሪታየር እንዳደረገ ቁጭ ብሎ ያኔም ተመልክቶታል። ዛሬ ከዛ ሁላ ዓመታት በኋላ ሜሲ በ39 ዓመቱ ድጋሚ ልጁ ላይ ደግሞ ሃትሪክ እየሰራ ቁጭ አድርጎ ያሳየዋል። የግፈኛ ሰውዬ። ለማንኛውም ከዛሬ ጨዋታ የተረዳ ነው አንድ ትልቅ ነገር ማለት ነው። ላስት ታይም ኮፓ አሜሪካ ላይ ተመለከትነው ትንሽ ወረድ ያለ የሊዮኔል ሜሲ ፐርፎርማንስ እውነትም ከጉዳቱ አንጻር ያው ተጎድቶ እንደነበር ታስታውሳላችሁና ጨዋታው ለጨዋታ ከምናምን አምልጦት ነበረ። የሆነ ጌም ተቀይሮ ነበር የገባው ምናምን ኮምፎርታብል ሆኖ የተጫወታቸው ጨዋታ የለም ነበርና ከዛ አንጻር እንደሆነ እንጂ ክላሲስ ፐርማነንት የሚለውን እግዚአብሔር ላይክ እኔ ኤክስፔክት አላረኩም። ሩጫዎቹ ጭራሽ በጣም ወርደዋል። እውነቱን ለመናገር 39 ዓመቱ ነው። ሩጫዎቹን ግን የአርጀንቲና ተጫዋቾች በደንብ እየሮጡለት ነው። ዴፖል እኔ ለዴፖል ቃል የለኝም። አጠቃላይ ለአርጀንቲና ቲም ቃል የለኝም። ሜሲ ግን ጭራሽ እንደዚህ ኤክስፔክት አላረኩም። ላስት ኮፓ አሜሪካ ላይ ካየነው ፐርፎርማንስ አንጻር ነበርና ግን ያኔ በቃ እውነትም ለካ ከጉዳቱ አንጻር ነው እንጂ ሜሲ እንደዚህ ነው የሚጫወተው። አሜሪካ የመጣው እውነትም ለዚህ ወርልድ ካፕ ነው የሚመስለው። በቃ አየር ሁኔታውን ቀድሞ እየተላመደው ነበር ይመስለኛል። እና ጭራሽ እንደዚህ ከንጉሱ እንደዚህ ፐርፎርማንስ አልጠበቅኩም። በጣም ትችላለህ። በጣም ድልኞች ነው። አስበው ምባፔ ሁለት ጎል አገባ ብዬ እኔ ቃል አጥሮኝ ተመልክታችኋል አይደል? ምባፔ ባልወዶም የሰራውትን ቪዲዮ አይታችኋል።
ለምባፔ ማለት ነው። ውጋት የቀጠናው ስጋት ምናምን ብዬ ትክክለኛ የቀጠናው ስጋት ለካ ለሊዝ ገና ሊጫወት ነበር ማለት ሃትሪክ ሰራ ያለ አንድ ፔናልቲ። ምን አይነት ሰውዬ! ሜሲ ዓለም ዋንጫ ላይ ነው እያለው ማንንም አይፈነዳም እያለ ነው። በ39 ዓመቱ የዓለም ዋንጫው ቶፕ ስኮረር ሆኗል። ኦፊሻሊ ከክሎዝ ጋር እንግዲህ ተጋርቷል። 16 ጎል 1 ጎል ማግባቱ አይቀርም በዚህ ዓለም ዋንጫ። ሜሲ የሆነ አረገው ምናምን ካልክ የሆነ ነገር ያረገዋል። ስለዚህ አሁን ማለት ነው የሜሲ ጠላቶች ማድረግ ያለባችሁ በሶሻል ሚዲያ ማለት ነው ውር ማለት ያለባችሁ እስኪ ወንድ ከሆነ ሪታየር ያርግ። ሪታየርም እኮ ማያረገው ስለማይችል ነው እሱን የቀራችሁ። እንደዛ ካላችሁ ሪታየር ያደርጋል፣ አለዛ ጉዳችሁ ነው የሚበለው። በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው ከሰማችሁኝ። ከሰው ጋር ታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሰው። እኔ ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ነው። ገባ? ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት እኔ በቃ ይውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና ለመድማቱን ማረጋገጥ አለብን። በቃ እንዴ አሬ ታምር እኮ አንተ አታረጅም እንዴ? ምንድን አይደብርህም እንዴ? እስከ ሌሊት 10 ሰዓት ቁጭ ብዬ ማለት ነው እንዳይቆጭ ማምሸትህማ እንዳይቆጭ አለ ሊዮኔል አንድሬስ ሜሲ። ምን አይነት ተኩስ የሆነ ኳስ ነው መጀመሪያ ያገባው! ኧረ በስመ አብ! ኧረ የሚያቀብላቸው ኳሶችም ስለ ሜሲ ማውራት እኮ አያስፈልግም። 2-0 እየመሩ ነው። 60 ደቂቃ ላይ ደርሰዋል። ማሸነፋቸው አይቀርም። ለወርልድ ካፕ ራሱ አስጊ ናቸው። ያራዳልጅ ለትላልቅ ተጫዋቾች እስካሁን በጣም ምርጥ ሆኗል ይሄ ወርልድ ካፕ። እንግዲህ ዛሬ ማታ ደግሞ ሮናልዶ አለው 2 ሰዓት ላይ፣ ለሱም ጥሩ ነገር እንመኝለታለን። አይ ሊዮኔል ሜሲ እንዳይደግመው ፍሩ። እኔ በጣም እየተሰማኝ ነው። እንዳይደግመው ፍሩ ወርልድ ካፕ። ይኸውላችሁ እብድም ልባል ጅልም ልባል በቃ የተፈለገ ስም ይሰጠኝ። ይኸውላችሁ ግን የሰው ልጅ ጤናማ የሆነ እንግዲህ ደስታን ሊያገኝ የሚችለው ሳይንስ እንደሚያስቀምጠው ከሆነ ከ10 እስከ 15 ደቂቃ በጾታዊ ግንኙነት ሊሆን ይችላል። ነገር ግን ጤነኛ አይምሮ እንዳለው ሰው እኔ በግሌ ስነግራችሁ የመጨረሻ የደስታ ጥጌን ላገኝ የምችለው ሜሲ ሜዳ ውስጥ ገብቶ በሚያሳልፈው 90 ደቂቃ ነው። ትክክል በቃ የኔ ስሜት ነው። የሌላውን ሰው አይመለከተኝም። የፈለገ ደስታ ሊኖራችሁ ይችላል። የመጨረሻ ደስታ የማገኘው ግን በሜዳ ላይ በእግር ኳስ ታሪክ ከመጣን ሊዮኔል አንድሬስ ሜሲ በሚረግጣቸው በእያንዳንዱ ሳር ኮቴ ላይ በሚያሳርፈው የጫማው ቅርጽ ራሱ ያስደስተኛል። ኤቭሪቲንግ የሚያደርጋቸው እንቅስቃሴዎች የመጨረሻ ነው የሚያስደስቱኝ። ላይክ ሜዳ ውስጥ ያለው ኢንተለጀንስ እኔ በጣም ነው የሚያስገርመኝ። 39 ዓመቱ ላይ ላለ ሰው ዛሬ እያደረገው ለነበረው ለእያንዳንዱ እንቅስቃሴ እያየሁኝ ቃላት አጥቼ ጋይስ እግዚአብሔር ቃላት አጥቼ ማለት ነው። ሲያገባ እንደሌላው ጊዜ ይሁን ደስታ አጣው ግራ እየገባኝ ነበር ያየሁት። ኢቭን ኢፍ የምናገራቸውን ነገሮች አጥቻለሁኝ። እሱ ኖርማል ነው፣ ችግር የለም። እና ማርነቅ እንደሌላው ጊዜ ቃላት አጣውለት የምለውን ራሱ ዛሬ ኢቭን በቃ ትክክለኛ ቃል ያጣውበት ቀን ዛሬ ነው። እንዴት ሰው በ39 ዓመቱ በእንደዚህ አይነት ጥራት ወርልድ ካፕ ላይ በነገራችን ላይ በአንድ ጨዋታ በዛሬው ብቻ እስካሁን እንዳየሁት መረጃ መሰረት 4 ሬከርዶችን እንግዲህ የሚሮስላቭ ክሎዝን ተጋርቷል። ከዛ በኋላ ደግሞ ኦልሞስት ከቦክስ ውጪ 6 ጎሎችን አስቆጥሯል። በወርልድ ካፕ ታሪክ 5 ነበረ። አስቡት እንግዲህ በእድሜ አንጋፋው በወርልድ ካፕ ታሪክ ሃትሪክ የሰራ ተጫዋች ሆኗል። ሌላኛውን ሪከርድ እንግዲህ ጋይስ ይኸውላችሁ ጭንቅላቴ ራሱ እስኪረሳው ድረስ ነው ሜሲ በነገራችን ላይ አሳብዶ ይልቀመጥ የቻልኩት። በእያንዳንዷ ሞመንቶች ውስጥ ለሰው ልጅ የመጨረሻ የመዝናኛ መጠን መስጠት የሚችል አይነት ሰው ነው። እኔ በግሌ የመጨረሻ ደረጃ ልዝናናበት ችያለሁ ጋይስ። እኔ አላቅም ዛሬ የምገልጽበት ቃል እሱን ያጣሁት። ላይክ በእያንዳንዷ ሞመንቶቹ የሚያስደስተን አይነት ሰው ነው። በዓለም ዋንጫ ታሪክ እንዲህ አይነት አዝናኝ ምሽት ምናልባት ከሉዛይል በኋላ ዛሬ ነው ያሳለፍኩት። የማይሊዮ ፋሚሊ እስኪ ሀሳባችሁን አጋሩኝ። እኔ መጨረሻ የደስታ ጥግ ላይ ገብቻለሁኝ ዛሬ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ ሜሲያውያን፣ ቀኑን በደስታ እንድትጀምሩ ንጉሱ ሊዮኔል አንድሬስ ሜሲ በመታተኛ እግሮቹ ፈቅዶላችኋል። ይመቻችሁ። አረ ወገን ተዋሽተናል ጋይስ። እንዴ አሁን ሊዮኔል ሜሲ 38 ዓመቱ ነው የምር
ፈርስት ወርልድ ካፕ ሃትሪኩን ሰርቷል። ሌሊቱን እንግዲህ እጅግ በጣም ተጠባቂ ጨዋታ ነበር። አርጀንቲና እንግዲህ 2022 የዓለም ዋንጫ አሸናፊዋ አልጄሪያን ገጥማ ነበረ። ታዲያ በጨዋታው ላይም 3-0 ስታሸንፍ ሶስቱንም ጎሎች ሃትሪክ በመስራት ሊዮኔል አንድሬስ ሜሲ ነበረ ማስቆጠር የቻሉ ደግሞ የጎሎቹ ማማር ማለት ነው። የዓለም ዋንጫውም እንግዲህ ከፍተኛ ጎል አስቆጣሪ መሆን ችሏል ከሚሮስላቭ ክሎዝ ጋር በ16 ጎል እኩል ሆኖ ማለት ነው። በዚህ ጨዋታ ላይ እንግዲህ ሊዮኔል አንድሬስ ሜሲ 17ኛው 60ኛው እና 76ኛው ደቂቃ ላይ አከታትሎ ያስቆጠራቸው ጎሎች ናቸው ሃትሪክ ሰርቶ አርጀንቲና 3-0 አሸናፊ እንዲሆኑ ማድረግ የቻሉት ማለት ነው። በጣም አስደናቂ ፐርፎርማንስ ነበረው። እኔ 38 ዓመቱ ነው አንድ ተጫዋች በዚህ ልክ ፐርፎርማንስ ያደረገ ከተመለከት በዓለም ዋንጫው የቆየው ይመስለኛልና ሊዮኔል አንድሬስ ሜሲ ሌላ ታሪክ ላይ ያለ ተጫዋች እንደሆነ በድጋሚ ያስመሰከረበት ጨዋታ ነው ብዬ አስባለሁ። በዚህ መቀጠል ከሆነ ደግሞ አርጀንቲና በዚህ ሙድ ላይ ሆኖም ያለች ከሆነች በሚቀጥሉ ጨዋታዎችም ይበልጥ አሁንም ለዓለም ዋንጫው አስፈሪ ሀገር እንደሆነች ነው የተረዳሁት ከጨዋታው። ሊዮኔል አንድሬስ ሜሲ ግን በምን ቃል ነው የሚገለጸው? ማለት በቃ እንዴት ነው አንድ ተጫዋች በዚህ ልክ ሊጫወት የሚችለው? ማለት 38 ዓመት መሆኑን እኮ አስረስቶናል በጨዋታው ላይ ማንም ስለ እድሜው ትዝ ያለው የለም። አሁንም የድሮ ሜሲ ነው እየመሰለ ያለው ብዙ ሰው ማለት ነው። እንዴት ነው በ38 ዓመት በዚህ ልክ ምርጥ ሆነ አገርህን ብሔራዊ ቡድን ተሸክመህ ልትወጣ የምትችለው ማለት ነው? ማን ይሄ ሰው ሌላ ታሪክ ላይ ነው። ኤኒዌይ እናንተ ስለሌላው ምን ትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱ መጫ እንዳትረሱ። ሌሊት 10 ሰዓት ተነስቼ ነው ያየሁት ይሄንን ጨዋታ። ሜሲ በመክፈቻ ጨዋታ ሃትሪክ ሲሰራ አይቻለው ብዬ ማወራውን ታሪክ ነው ቁጭ ብዬ ያስመዘገብኩት አሁን ማለት ነው። እና አዎ ምንድነው በቃ አሁን ስለዚህ ልጅ ሁሉ ነገር ተብሏል እና እኔ ምንም ማለት አልችልም ወላሂ። ግን 38 ዓመቱ ነው ወይ? በቃ ሙሉ ታሪኩን ስላየው ማለት እያየው ስላደኩኝ ማለት ነው። ይሄንን ሰውዬ ኳስ ማየት ሲጀምር ጀምሮ ስለነበረ በጣም በኔ ዘመን ስለተካሄደ እንደ ታሪክ ስላላለፈኝ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። የኳስ ወዳጆች ሁሉ በዚህ ደስተኛ እንደሆናችሁ አምናለሁ፣ እርግጠኛ ነኝ። ይገባዋል። አርጀንቲናን ጠብቋት ማለት ብዙ ሰው አርጀንቲና ባለፈው ስለበላች ምናምን ብሎ ነበር። አርጀንቲናን ጠብቋት። ስለ ጨዋታው ምናምን በኋላ እናወራለን ነግቶልን። አሁን ደህና ዋሉ፣ ደህና አደሩ። ምን እንጃ ዛሬ ሰኞ ነው ማክሰኞ። ሊዮኔል አንድሪያስ ሜሲ የ38 ዓመቱ አንጋፋ ተጫዋች ትናንት ሰሜን አፍሪካዊቱ ሀገር አልጄሪያ ላይ እንደ ጎረምሳ ሲፈነጭባት አምሽተዋል። ሃትሪክም ታሪክም የሰራበት ሌሊቱ ነው ያደረው። ሊዮኔል አንድሪያስ ሜሲ አዳዲስ ክብረ ወሰኖችን አስመዝግቧል። በአርጀንቲና ታሪክ በጎል በማስቆጠር በእድሜ ትንሹም በእድሜ ትልቁም ተጫዋች ሆነበትንም ታሪክ የሰራበት ምሽት ሆኗል። ትናንት ሃትሪክ መስራቱን ተከትሎም ትልቁ ሮናልዶ ናዛሪዮ ደለማ፣ ክሊያን ምባፔና እንደዚሁም ቶማስ ሙለርን አልፏቸዋል። በዓለም ዋንጫው ብዙ ጎል ማስቆጠር በጀርመናዊ ሚሮስላቭ ክሎዝ የተያዘውን ክብረ ወሰን ተጋርቷል። 16ኛ ጎሉ ላይ በመድረስ ማለት ነው። በትናንትናው ጨዋታ በ90 ደቂቃ ቆይታው 57 ኳሶችን ነካክቷል። 23 ኳሶችን ተሸክሞ ወደ ተቃራኒ ቡድን የገባበት እንቅስቃሴ አይተናል። 100%ም ታክሎችን ሲሰራ ተመልክተነዋል። 6 ሹቶችን አድርጓል። 2 ቁልፍ ፓሶችንም አድርጓል። ሃትሪክም የሰራበት ምሽት ወይም ሌሊት ሆኖ አድሯል። ሊዮኔል ሜሲ እንደ ወይን እያደረ እየጣፈጠ ይገኛል። ሊዮኔል ስካሎኒ እንዲህ ሲሉ ገልጾታል። ሜሲ በየትኛውም ዕድሜ ምንም ነገር ማድረግ የሚችል የዓለማችን ምርጡ ተጫዋች ነው ብለውታል። እርሶስ ምን ይላሉ? እስኪ ሜሲን በአንድ ቃል ይግለጹት። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ስፖርት ነው። ይመቻችሁ።